እንዳባቴ አይነት እንዳባቴ አባትም ለሚስቱ አባትም ጓደኛም ወንድምም መሆን የሚችል ከምንምና ከማንም በላይ ፈራ እግዚአብሔር ያለው ሰው መሆን መቻል አለበት ራሱን የሚያከብር ቤቱን የሚያከብር ቤተሰቡን የሚያከብር የራሱን ቤተሰብ የሚያከብር ወንድ ከሆነ የኔን ቤተሰብ የማያከብርበት ምንም ምክንያት አይኖርም የራሱን ቤት የሚያከብር ወንድ እኔ ራሴ እምፈራው ማለት መፍራት ማለት ይሄ መፍራት ሳይሆን ምደነግጥለት የቤት ራስ ኃላፊነት የሚሰማው ሰው እንዲሆን ያው ፍላጎቴ ነው እንግዲህ ከእግዚአብሔር ጋር እሱ ነው የሚያቀስ ነው የሚሰጠኝ የኔ ፍላጎት እሱን ፈጣሪውን የሚፈራ ሰው እንዲሆንልኝ ነው ከራሁን ጓደኛነት ዳራለት የሚጠይቅ ሲንግል ነው ገና ሴት ሆኖ መፈጠር በራሱ ጥንካሬነት ነው ምክንያቱም ብዙ የውጭውንም የውስጡንም ኃላፊነት የምትሸከመው ሴት ነች እኔ በዛ ነው ማምነው ጥሩ ወንዶችም የራሳቸው ኃላፊነት ቢኖርባቸው ሴትነት ግን በራሱ ሴት ሆነ እስከተፈጠርክ ድረስ ኃላፊነት ሴትነት ራሱ ይሁን ኃላፊነት መሰጠት ነው ብዬ ነው ማምነውና ብዙ ጠንካራ ሴቶች አሉ ጥንካሬ ከብዙ ሴቶች ምንናይ ነው የሚሆነው በተለያየ አጋጣሚ ለንጭ ቅርብሽ እናትሻል በደንብ እናቴ ያለች እንደነገርኩክ ነው እናቴ የተለያዩ ጫናዎች የተለያዩ ነገሮች ቢደርሱባትም እጅ ሳትሰጥ ለልጆቿ ቆማ መከፋቷን ማዘኗን መቸገሯን ሳታሳይ ያው ከሌላት የለኝም ትላለች ምክንያቱም ልጆቿ እንዲረዷት ትፈልጋለች እያስረዳች እያሳየች ኃላፊነቷን እየተወጣች ያኖረችን እናት ነች ያለችንና ሌሎችም እናቶች በዚህ ልክ ነው ብዙ እናቶች አሉ በጣም ብዙ ጠንካራ እናቶች አሉና በዚህ ልክ ነው የሚሆኑት ብዬ ነው ማስበው ያው ራሱ ሴትነትና እናትነት ኃላፊነት ነው ብዬ ስለማምን ጥንካሬ ነው ብዬ ስለማምን ነው